ምን ያክል ነው የማሰብ ክህሎታችንን የምንጠቀመው? ካልዲስ ሄዶ ሻይ መጠጣት፣ ቡና መጠጣት ይህ ድመትና ውሻ ሊያደርጉት ይችላሉ። እድሉ ከሰጠናቸው ሊያደርጉት ይችላሉ። ለድመት ቡናና ወተት ከሰጠናት ወተት ነው የምጠጣው ብላ መምረጥ ትችላለች። አሁን ድመትና ውሻ ከቡናና ወተት መምረጥ አልፎ ስራ መስራት ጀምረዋል። የሰው ልጆች ብቻ ነን ምንም ነገር ሳይኖር ተአምር መፍጠር የምንችለው። ግን ይህ ፈጣሪ የሰጠን ድንቅ የሆነ የማሰብ ችሎታ ትተን እንደ ድመትና እንደ ውሻ መኖር ጀምረናል። እነዚህ ለዘመናት የተደበቁ የህይወትና ስኬት ጥልቅ ምስጢራት በቀላሉ ለማግኘት በዳዊት ድሪምስ ዩቲዩብ ቻናላችን ሰብስክራይብ ያድርጉ፣ ደወል ምልክቷን ጠቅ ያድርጓል። በተጨማሪም በእነዚህ ማህበራዊ ድረገጾች በተለይ በፌስቡክ ላይክ፣ ሼር፣ ፎሎ በማድረግ ይከታተሉ። ማሰብ ፈጣሪ ከሁሉም እንስሳት ለይቶ የሰጠን ልዩ ክህሎት ነው። ግን የሰው ልጆች የማሰብ ችሎታችን አብዛኛው ጊዜ አንጠቀምበትም። አንድ ጥናት እንደሚያሳየው ከዓለማችን ህዝብ 1% የሚሆኑ ብቻ ያስባሉ። 3% የሚያስቡ ይመስላቸዋል። 96 ግን አያስቡም። 96 የዓለማችን ህዝብ ከማሰብ ሞት ይቀላቸዋል። ይህ ጥናት እውነት ነው ወይስ ዝም ብሎ ነው? በእነዚህ 2 ሳምንት የምንመረምረው ያለን 6 የአእምሮ መሳሪያዎቻችን ናቸው። 6 የአእምሮ መሳሪያዎቻችን በደንብ ስናቃቸው፣ ስንረዳቸው፣ ስንጠቀምባቸው ከውስጥ ወደ ውጭ በመኖር በህይወታችን ተአምር መፍጠር እንችላለን። ትናንት የመጀመሪያው የአእምሮ መሳሪያ አይተናል። ማህደረ ትውስታ ወይ ደግሞ ማስታወስ የአእምሮ መሳሪያ። ይህ ድንቅ የሆነ አእምሮ መሳሪያ ሁላችን አለን። ጥያቄው ምን ያክል እንጠቀምበታለን ነው። የትናንት ቪዲዮ ደግማችሁ በማየት ማህደረ ትውስታችሁ በደንብ አድርጋችሁ ተጠቀመበት። ቪዲዮ ደጋግማችሁ በማየት እኔ እኮ ስም አላስታውስም፣ እኔ እኮ ቁጥር አላስታውስም፣ እኔ እኮ የሰው ፊት አላስታውስም የሚባሉ ነገሮች መቀየር ጀምሩ። ምክንያቱም እነዚህ የአእምሮ መሳሪያዎች ማወቃቸው ብቻ ትርጉም የለውም። በተደጋጋሚ ስንጠቀምባቸው ነው ህይወታችን መቀየር የሚችሉ። ዛሬ ግን እንደ ማህደረ ትውስታ ትንሽ የምናውቀው ሳይሆን አብዛኛው ሰው የማያውቀው የአእምሮ መሳሪያ ነው የምንመለከተው። ምን ይባላል? ማሰብ የአእምሮ መሳሪያ፣ በእንግሊዝኛ ሪዝን ሜንታል ፋክልቲ ይባላል። ማሰብ የአእምሮ መሳሪያ በደንብ ስንረዳውና ስንጠቀምበት አሁን በህይወታችን ያሉ ችግሮች ሁሉ ሊያጠፋቸው ይጀምራል። ምክንያቱም ማሰብ ምን መሆኑ አናቅም፣ እንዴት አድርጎ እንደሚታሰብ አናቅም። አስቀድሜ አንድ ጥያቄ ጠይቄ ነበር። መጀመሪያ ጠይቄ የነበርኩ ጥያቄ ምንድን ነው? 1% የዓለማችን ህዝብ ያስባል፣ 3% የዓለማችን ህዝብ የሚያስብ ይመስለዋል፣ 96 የዓለማችን ህዝብ ግን ከማሰብ ሞት ይቀለዋል ብዬ አንስቼ ነበር። አሁን ይህ ለመጀመሪያ ያሰማው ውሸት ነው የመሰለኝ፣ ዝም ብሎ ሞቅ ያለ ወሬ ነው የመሰለኝ። በደንብ ሳጠናው ግን ምን ያክል እውነት መሆኑ በደንብ ነው የተረዳሁት። አሁን ለመጀመሪያ ጊዜ ይሄ ነገር ስትሰሙ ይሄ ሰውዬ ደግሞ ምን ሆነ ነው ይሄ ሀሳብ ከየት ነው ያመጣው ብላችሁ ልታስቡ ይችላላችሁ። አሁን ይህ እውነት ነው ውሸት ነው እኔ ለእናንተ አልመልስላችሁም። ከዛሬ ጀምሮ ፖስት የምናደርጋቸው ቪዲዮዎች በደንብ እየተከታተላችሁ ስትሄዱ ግን 96 የዓለማችን ህዝብ የእውነት ያስባል ወይስ አያስብም የሚል ጥያቄ በእርግጠኝነት እየተመለሰላችሁ ይሄዳል። እኔ አሁን የኔ ጥያቄ ይህ ሀሳብ ልክ ነው አይደለም፣ እንዴት አድርጌ ነው ከ1% የዓለማችን ህዝብ እንደምሆን ነው የማስበው። ለረጅም ጊዜ ከማያስቡ ሰዎች ሁኛለሁ። ብዙ ሰው ማሰብ ምን ነው የሚመስለው? ካልዲስ ሄደን ሻይን ጠጣ፣ ቢሮ ልሂድ፣ ጠዋት ልነሳ፣ ማታ ልተኛ፣ ከጓደኞች ልዝናና። ሁሉም እንስሳ የራሳቸው ክህሎት አላቸው። ወፎች መብረር ይችላሉ፣ አሳ መዋኘት ይችላሉ፣ ሸረሪት ድር ማድራት ይችላለች፣ እስስት ቀለሟን መቀያየር ይችላለች፣ ድመት፣ ውሻ፣ ፈረስ፣ ሁሉም አንበሳ የራሳቸው ችሎታ አላቸው። የሰው ልጆች በልዩ የተሰጠን ክህሎት ማሰብ ነው። ምን ያክል ነው የማሰብ ክህሎታችንን የምንጠቀመው? ካልዲስ ሄዶ ሻይ መጠጣት፣ ቡና መጠጣት ይህ ድመትና ውሻ ሊያደርጉት ይችላሉ። እድሉ ከሰጠናቸው ሊያደርጉት ይችላሉ። ለድመት ቡናና ወተት ከሰጠናት ወተት ነው የምጠጣው ብላ መምረጥ ትችላለች። አሁን ድመትና ውሻ ከቡናና ወተት መምረጥ አልፎ ስራ መስራት ጀምረዋል። በትንሽ ለመጥቀስ ያክል አሁን በዓለማችን ለምሳሌ ባዲ የሚባል ውሻ አለ። ተከታታይ ፊልም ይሰራል። ይሄ ፊቸር ፊልም ይሰራል። ይህ ውሻ ሶከር ይችላል፣ ባስኬትቦል ይችላል። በአሜሪካን ፋኒስ ሆም ቪዲዮስ ኢንተርቪው ቀርበዋል። በጣም ሀብታም ውሻ ነው።
ሌላ ጋንተር አራተኛ የሚባለው ውሻ 300 ሚሊዮን ዶላር አለው። ሌላ ግራምፒ ካምፕ የምትባል ድመት ከ9 ሚሊዮን በላይ ፎሎወር አላት። ጉጉ የሚባል ዶሮም ወደ 15 ሚሊዮን ዶላር አለው። ለኔ ማመን አይጠበቅም። ኢንተርኔት ከፍቶ ጉግል ከፍቶ ዩቲዩብ ከፍቶ ይህ እውነት ነው ውሸት ነው ማመሰካከር ብቻ ነው የሚያስፈልገው። አሁን እነዚህ እንስሳት ብዙ ነገር ማድረግ ይችላሉ። አሁን ይሄ ብቻ ሳይሆን የሕክምና የሚሰሩ ድመትና ውሻ አሉ። ሰርቪስ ዶግስ የሚባሉ አሉ። ለታመሙ ሰዎች ሄዶ መድኃኒት ያመጡላቸዋል። እኔን ማመን አይጠበቅም። ዩቲዩብ ገብታችሁ ሰርቪስ ዶግስ the best dogs in the world the best cats in the world what are they doing የሚል ብላችሁ ሰርች ካደረጋችሁ ተአምር እየሰሩ ናቸው። ድመትና ውሻ ብዙ ተአምር እየሰሩ ናቸው። ግን ብዙ ነገር ማድረግ ይችላሉ፣ ግን ማሰብ አይችሉም። ጋንተር አራተኛ 300 ሚሊዮን ዶላር ያለው ከወሰድንበት ከዜሮ ተነስቶ ወደ 300 ሚሊዮን ዶላር አይመለስም። የሰው ልጆች ብቻ ነን ምንም ነገር ሳይኖር ተአምር መፍጠር የምንችለው። ግን ይህ ፈጣሪ የሰጠን ድንቅ የሆነ የማሰብ ችሎታ ትተን እንደ ድመትና እንደ ውሻ መኖር ጀምረናል። አብዛኛው ሰው ልክ እንደ ጋንተር አራተኛ ብሩ ካልተሰጠው፣ ብሩ ከሌለው፣ ቦታ ከሌለው፣ ሰው ከሌለው እንዴት አድርጌ ነው የማደርገው ነው የሚለው። ይሄ ማሰብ ምን መሆኑ አለማወቅ ነው። ስለዚህ ዛሬ ማሰብ ምን መሆኑ ነው የምናየው። አስቀድመን በተደጋጋሚ እንደጠቀስነው 6 የአእምሮ መሳሪያዎች አሉ። እነዚህ 6 የአእምሮ መሳሪያዎች በደንብ ስንጠቀምባቸው ነው ተአምር መስራት የምንችለው። ከነዚህ 6 የአእምሮ መሳሪያዎች አንዱ ሪዝን የሚባለው ወይ ደግሞ ማሰብ የሚባለው የአእምሮ መሳሪያ ለየት ባለ መንገድ እንድናስብ የሚረዳን የአእምሮ መሳሪያ ነው። ስለዚህ ሪዝን እንዴት አድርጎ ነው የሚያስበው? እንዴት አድርጎስ ነው ተአምር እንድንሰራ የሚረዳ? 2 የማሰብ ሂደቶች አሉ። አሉታዊ የማሰብ ሂደት የሚባል አለ፣ አዎንታዊ የማሰብ ሂደት የሚባል አለ። መጀመሪያ በአሉታዊ የማሰብ ሂደት እንጀምራለን። አሉታዊ የማሰብ ሂደት ከማየታችን በፊት ግን የማሰብ ሂደት የሚባለው እንዴት ነው የሚሰራው የሚለው እንመረምራለን። የማሰብ ሂደት 4 ሳጥኖች አሉት። እነዚህ 4 ሳጥኖች እዚህ በደንብ እናሳያቸዋለን። የማሰብ ሂደት የመጀመሪያው ሳጥን ውጤት ነው። ሁለተኛ ሳጥን ሀሳብ ነው። ከሀሳብ ቀጥሎ ስሜት አለ። ከስሜት ቀጥሎ ደግሞ ድርጊት አለ። ከድርጊት ቀጥሎ ውጤት አለ። አሁን አብዛኛው ሰው የሚጠቀመው የማሰብ ሂደት እንዴት ነው? ጠዋት ተነስቶ አሁን ስለሚያገኙ ያለው ውጤት ያስባል። ይህ ሀሳብ ስሜትን ይቆጣጠራል። ስሜቱ ድርጊትን ይቆጣጠራል። ድርጊቱ ደግሞ ውጤትን ይቆጣጠራል። አሁን ይሄ በደንብ ካልተረዳ ነው አብዛኛው ጊዜ ወደ ምን ነው የምንገባው? ወደ አሉታዊ የማሰብ ሂደት ነው የምንገባው። ሰው በህይወት የሚያገኘው ያለው ውጤት አሉታዊ ከሆነ በስራ ሊሆን ይችላል፣ በትምህርት ሊሆን ይችላል፣ የማይፈልገው ውጤት ኪሳራ ሊሆን ይችላል፣ በትምህርት ቤት ዲ ሊሆን ይችላል፣ የማይፈልገው ውጤት በህይወት መጥቷል። ስለዚህ ጠዋት ተነስቶ ስለምን ነው የሚያስበው? አሁን ስለሚያገኘው ያለው ውጤት ነው የሚያስበው። ሀሳቡ ስለማይፈልገው ያለው ውጤት ሲሆን የሀሳብ አሉታዊ ሀሳብ ነው የሚሆነው። አሁን አሉታዊ ሀሳብ በውስጡ ምን ይፈጥራል? አሉታዊ ስሜት። አሉታዊ ስሜት ድርጊቱን ይቆጣጠራል። ድርጊቱ ደግሞ ምን ይሆናል? አሉታዊ ይሆናል። አሉታዊ ድርጊት ሲወስድ ደግሞ የሚያገኘው ውጤት የባሰ አሉታዊ ውጤት ይሆናል። በየት መንገድ ነው አሁን ይሄ ሰው የሚያስበው ያለ? አሉታዊ የማሰብ ሂደት ሲባል ምን እንደሚሆነው ያለ ጠዋት ተነስቶ ስለሚፈልገው ነገር ማሰብ ይችላል። ስለሚፈልገው ነገር ማሰብ ይችላል። ግን የማሰብ ሂደት ካልተረዳ ጠዋት ሲነሳ ችግር ካለ፣ መከራ ካለ፣ ፈተና ካለ፣ ኪሳራ ካለ ጠዋት ተነስቶ ሲያስጠላ፣ ህይወቴ እኮ አልተስተካከለም፣ በብር እኮ እየከሰርኩ ነው፣ በትምህርት ቤት እኮ እየወደቅኩ ነው ብሎ ነው የሚያስበው። አሁን ስላለው ውጤት የማሰብ ግዴታ ያለብን፣ ግን ጠዋት ተነስተን ህይወቴ የተበላሸ ነው ብለን ስለ ችግሩ እናስባለን። አሁን የምናስበው ሀሳብ ስለ ችግር ከሆነ ሀሳባችን ችግር ሲሆን ሀሳባችን ምን ይፈጥራል? ስሜታችን ይፈጥረዋል። ሀሳባችን ችግር ሲሆን ስሜታችን ችግር ይሆናል። ስሜታችን ችግር ሲሆን ድርጊታችን ችግር ይሆናል። ድርጊታችን ችግር ሲሆን ውጤታችን የባሰ ችግር ይሆናል። ሰው በሚቀጥለው ቀን ይነሳልና ምን ያደርጋል? ስለምን ማሰብ ይጀምራል? አሁን ስላለው የባሰ ችግር እና ማማረር ይጀምራል። ሀሳቡ ምን ይሆናል? ስለ የባሰ ችግር፣ በህይወት የማገኘው ያለው ሁሉ የባሰ ችግር ነው ብሎ ያስባል። ስለዚህ ችግር ሲያስብ ስሜቱ የባሰ ችግር ይሆናል። ስሜቱ የባሰ ችግር ሲሆን ድርጊቱ የባሰ ችግር ነው የሚሆነው። ድርጊቱ የባሰ ችግር ሲሆን ውጤቱ የባሰ ችግር ይሆናል። ደስ የሚለው ነገር በሚቀጥለው ቀን ጠዋት ይነሳልና ስለምን ያስባል? ስለ የባሰ ችግር። ይህ ሀሳብ ምን ይፈጥራል? የባሰ ስሜት ይፈጥራል። የባሰ ስሜት ደግሞ ምን ይሰጠዋል? የባሰ
ድርጊት። የባሰ ድርጊት ደግሞ ምን ይከተላል? እጅግ የባሰ ውጤት። በሚከተለው ቀን ደስ የሚለው ጠዋት ተነስቶ ስለምን ያስባል? ስለ እጅግ የባሰ። አሁን ፖይንቱ ግልጽ ነው። ይሄ ምን ይባላል? አሉታዊ የማሰብ ሂደት። በዚህ አይነት ማሰብ ሂደት ከሄድን ችግራችን እየጨመረ እየባሰ እያጠፋን ነው የሚሄደው። ግን የተሻለ የማሰብ ሂደት አለ። ይህ ማፍረስ እንችላለን። ይህ ስቶፕ ማለት እንችላለን። ይህ ስቶፕ ብለን በአዎንታዊ የማሰብ ሂደት ማሰብ ስንጀምር ህይወታችን መቀየር እንችላለን። ስለዚህ እንዴት አድርገን ነው ከዚህ ሊያጠፋን የሚችል የማሰብ ሂደት 96 የዓለማችን ህዝብ የሚጠቀምበት አሉታዊ የማሰብ ሂደት ወጥተን በአዎንታዊ የማሰብ ሂደት በመጠቀም ህይወታችን መቀየር የምንችለው፣ ቤተሰባችን፣ አገራችን መቀየር የምንችለው? ይህ ቪዲዮ ለነገ ነው። አሸናፊ ሰዎች አንድ ላይ ሌትስ ጎ! አንቺ ድንቅ ነሽ፣ አንተ ድንቅ ነህ፣ እኛ ድንቅ ነን። ዛሬ ድንቅ ነው፣ ህይወቴ ድንቅ ነው፣ አገሬ ድንቅ ነው። አዎ ትልቅ ህልም አለኝ፣ ህልሜ ይቻላል። ህልሜን ለማሳካት ግን መከፈል ያለበት መስዋዕትነት ያለምንም ድርድር ከፍላለሁ። ሲደክመኝ አላርፍም። እኔም ማርፈው ህልሜን በማሳካት ህይወቴና ቤተሰቤን ስቀይር ነው። አዎ ሲደክመኝ አላርፍም። እኔም ማርፈው አገሬና አህጉሬን ስቀይር ነው።